ሰላም እንዴት ናችሁ? ባለፈው ጊዜ ስለ ፊደላት አወራሁ። የፊደል ስም፣ የፊደል ድምፅ ከአ እስከ ዜድ አ ቤ ሲ ዲ ኦ ኤፍ ጂ ኤች ኢ ጂ ካ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እና ከእነዚህ ፊደላት መካከል አንዳንዶቹ ድምፃቸው እንደሚቀየሩ የነገርኳችሁ ይመስለኛል። ስለዚህ ከእነዚህ ፊደላት መካከል ድምፃቸው የሚቀየሩ አንዳንድ ፊደላት አሉ። እነዚህ ፊደላት ምን ምን ናቸው? ሴ፣ ዤ፣ ኤስ እና እ እና ድምፃቸው የሚወሰነው ምን እንደሆነ በዝርዝር አሁን መግለጽ እፈልጋለሁ። የተለያዩ ምሳሌዎች አሉ እና እንጀምር። ድምፃቸውን የሚቀየሩ ፊደላት les lettres qui changent de son እነዚህ ፊደላት እዚህ ናቸው። ሴ ሴ አ ቤ ሴ ሶስተኛ ፊደል ነው። አብዛኛው ጊዜ ድምፁ ከ ነው ከ አንዳንዴ ደግሞ ድምፁ ስ ነው። ይህንን የሚወሰነው ምንድን ነው? ከሴ በኋላ ያለ ፊደል ነው። ለምሳሌ ከሴ በኋላ አ ካለ የፊደል ድምፅ የሴ ድምፅ ከ ነው። ከሴ በኋላ እ ወይም ኢ ከሆነ የሴ ድምፅ ስ ነው። እዚህ ለምሳሌ ካፌ ከሴ በኋላ አ ነው። ካፌ ቡና ነው በአማርኛ። ካፌ አ ስለሆነ ድምፁ ሴ ነው። ሁለተኛ ቃል ሲትሮን፣ ሲትሮን ሎሚ ነው። ከሴ በኋላ ኢ ስለሆነ የፊደል ድምፅ ስ ነው። ስለዚህ ሁሌም እንደዛ ነው። እ ወይም ኢ ከሆነ ከፊደሉ በኋላ ቃሉ ውስጥ ከፊደሉ ከሴ በኋላ እ ወይም ኢ ከሆነ ድምፁ የሴ ፊደል ድምፅ ሁሌም ስ ነው። ዤ ተመሳሳይ ነው። ዤ ተመሳሳይ ነገር ነው። ዤ ከዤ በኋላ እ ወይም ኢ ከሆነ የዤ ድምፅ ዥ ነው። ዥ ከዤ በኋላ ሌላ ፊደል ከሆነ የዤ ድምፅ ግ ነው። ለምሳሌ እዚህ ግራን ረጅም ነው፣ ትልቅ ረጅም ነው። ከዤ በኋላ እዚህ ኤር ነው። ስለዚህ ድምፁ ግ ግራን። እዚህ ከዤ በኋላ ድምፅ ፊደሉ እ ነው። ሩዥ ቀይ ለማለት ነው በአማርኛ። ሩዥ ከዤ በኋላ እ ወይም ኢ ከሆነ ድምፁ ዥ ነው። ከዛ ሶስተኛ ፊደል ምንድነው? ኤስ ነው። ኤስ አብዛኛው ጊዜ ስ ድምፁ ስ ነው። አንዳንዴ ደግሞ ዝ ነው። ይሄ በጣም ብዙ ምሳሌዎች አሉ። ብዙ እነሱ ህጉን ለመግለጽ ቀላል አይደለም። ስለዚህ ቀስ በቀስ ታውቃላችሁ። እዚህ ለምሳሌ ከቃሉ መጀመሪያ ኤስ ከቃል መጀመሪያ ፊደል ከሆነ ሁሌም ድምፁ ስ ነው። እዚህ ሷር ምሽት ነው። ኤስ መጀመሪያ ፊደል ነው። እዚህ የቃል መጀመሪያ ፊደል ነው። ስለዚህ ድምፁ ስ ሷር። ሁለተኛ ቃል እዚህ ሌላ ምሳሌ ሮዝ ጽጌረዳ የአበባ የቆንጆ አበባ ነው። እዚህ ኦ ኤስ እ ከኤስ በፊት ቮየል ነው። ከኤስ በኋላ ቮየል ነው። ስለዚህ ድምፁ ወደ ዝ ይቀየራል። ሮዝ ጽጌረዳ እና ብዙ ከዛ በኋላ በደንብ እናገራለሁ፣ እገልጻለሁ፣ አስረዳለሁ ስለ ኤስ። ምክንያቱም እንዳልኩ በጣም ትንሽ ከባድ ነው። ከዛ አራተኛ ፊደል እ ነው። እንደዛ ከአክሰንት የሚወስነው ድምፁን የሚወስነው እዚህ አክሰንት ነው። አክሰንት አለ። እ ነው።
አክሰንት ሲርኮንፍሌክስ ይባላል በፈረንሰኛ። ነው ድምፁ ትንሽ ረጅም ነው፣ ይቆያል። ነው አይደለም። ኤ አክሰንቱ ወደ ግራ ከሆነ ድምፁ ኤ ነው። ወደ ቀኝ ከሆነ ነው። ለምሳሌ ኤሌቭ ተማሪ፣ ኤሌቭ። በቃ ከዛ ስለ ሁሉም ፊደል በደንብ ለማስረዳት ለመገለጽ ምሳሌዎች እንገራለሁ። እሺ እዚህ የተለያዩ ምሳሌዎች አሉ። ምሳሌ በፈረንሰኛ ኤግዛምፕል ነው። የተለያዩ ቃላት አሉ። መጀመሪያ ቃል ምንድን ነው? አንድ በፊት ነው፣ አንድ ቀደም ካፌ ነው። ካፌ ከሴ በኋላ አ ስለሆነ የፊደል ድምፅ ሴ ነው፣ ካፌ። ሁለተኛ ቃል ሲትሮን ሎሚ፣ ከሴ በኋላ ኢ ስለሆነ ድምፁ ኤስ ነው፣ ሲትሮን። ሶስተኛ ቃል ፎርስ፣ ፎርስ በአማርኛ ጠንካሬ ነው። ከሴ በኋላ እዚህ ፊደሉ እ ነው። እንደገና እ ወይም ኢ ከሆነ ድምፁ ሰ ነው። አራተኛ ቃል ያልተለመደ ነው። ይሄ ጋርሶን ነው። ጋርሶን ወንድ ልጅ ማለት ነው። እና ከዚህ ከሴ በታች ያለ ትንሽ ነገር ሴዲ ይባላል። እና ሴዲ ምንድን ነው? ሴዲ ካለ ከሴ ላይ ሴዲ ካለ ሁሌም ድምፅ የሴ ድምፅ ወደ ኤስ ወደ ስ ይቀየራል። ስለዚህ እንደዛ ይህንን ሴዲ ካልሆነ ቃል ሲያነብ ጋርኮን ይሆን ነበር። እንደዛ ጋርሶን፣ ጋርኮን፣ ጋርሶን። ትክክለኛ ቃል ጋርሶን ስለሆነ ሴዲ እንጨምራለን። ከዛ ኤኮል ከሴ በኋላ ፊደሉ ኦ ነው። ስለዚህ የፊደል የሴ ድምፅ እንደገና እና ኢ ስላልሆነ የፊደል ድምፅ ከ ነው። ኤኮል፣ ኤኮል በአማርኛ ትምህርት ቤት። ከዛ በኋላ ክሯር፣ ክሯር እንደገና ከሴ በኋላ ር ፊደል ስለሆነ የሴ ድምፅ ከ ነው። ክሯር፣ ክሯር በአማርኛ ማመን። አሁን ኮሪዤ ከሴ በኋላ ኦ ነው። ስለዚህ የሴ ድምፅ ከ ነው። ኮሪዤ በአማርኛ ማስተካከል፣ ማረም። ከዛ ግላስ፣ ግላስ አይስክሪም ነው ወይም ደግሞ በረዶ። በረዶ ከዤ በኋላ ፊደሉ እ ነው። እ ስለሆነ የሴ ድምፅ ስ፣ ግላስ። እዚህ ኮሜርሳን፣ ኮሜርሳን በአማርኛ ነጋዴ ነው። እንደገና ከሴ በኋላ አ አለ። ስለዚህ እንደዛ ከሆነ ኮሜርካን ይላል። ኮሜርካን ግን ኮሜርካን አይደለም፣ ኮሜርሳን ስለሆነ ሴዲ እንጨመርበታለን። ሴ ላይ ሴዲ እንጨምራለን። ኮሜርሳን ነጋዴ። ከዛ በኋላ ኤኩቴ፣ ኤኩቴ COECOUTER ከሴ በኋላ ኦ ስለሆነ ድምፁ ከ ነው። ኤኩቴ ምንድን ነው? በአማርኛ ማዳመጥ፣ ማዳመጥ ወይም ደግሞ መስማት። ኤኩቴ። እዚህ ላይ ምሳሌዎች ስለ ዤ ፊደል ነው። በፊት ቀደም እንዳልኩ ከዤ በኋላ እ ወይም ኢ ፊደል ከሆነ ድምፁ ከገ ወደ ዥ ይቀየራል። ለምሳሌ ግራን እንዳልኩ ግራን ትልቅ፣ ረጅም ከዤ በኋላ ኤር ነው። ስለዚህ ድምፁ ገ ነው። ጋርሶን
ተመሳሳይ ምሳሌ ነው። ከዤ በኋላ አ ነው እዚህ። ስለዚህ ድምፁ ግ ጋርሶን ወንድ ልጅ። ሬጋርዴ መመልከት። ሬጋርዴ ተመሳሳይ ነው። ከዤ በኋላ ፊደሉ አ ስለሆነ ድምፁ አይቀየርም። ሬጋርዴ። እዚህ ይለያል። ከዤ በኋላ እ ስለዚህ ድምፁ እዚህ ዥ ነው። ሩዥ ቀይ፣ በአማርኛ ቀይ። ይሄ ተመሳሳይ ነው። ከዤ በኋላ ምንድነው ፊደሉ ኢ። ስለዚህ ድምፁ ዥ ነው። ፍራጂል ተሰባሪ። ይሄ ቀላል ቃል ነው። ፍራጂል ሁሉም ፊደል ያነባል። በፈረንሳይኛ ሁሌም እንደዛ አይደለም። ከዛ እዚህ ተመሳሳይ ነው። ከዤ በኋላ ኢ ስለሆነ ድምፁ ዥ ነው። ጂራፍ ቀጭኔ ቆንጆ እንስሳ ነው። እና እዚህ ዩ ከዤ በኋላ ዩ ስለሆነ ድምፁ እዚህ ግ ነው። እና ቃሉ ሁሉም ፊደል ሲያነብ ጉወረ ጦርነት፣ ግን ጉወረ ጣሊያንኛ ቃል ነው። በፈረንሳይኛ ዩ ይጽፋል፣ ግን ሲያወራ ይጠፋል። የለም ጌር። ይህንን ካልሆነ ዠር ሊሆን ነበር። ዩ ካልሆነ ዠር፣ ግን ዩ ስላለ ጌር ነው የምንለው። ይሄ የመጀመሪያ ክፍል መጨረሻ ነው። ከዛ ሁለተኛ ክፍል አለ ስለ እ እና ስለ ኤስ ለማውራት። ስለዚህ መቀጠል ከፈለጋችሁ ማየት እንዳትረሱ። ቻው።